ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ወይኔ በጣም ደስ አለኝ። ወይ የእውነት በጣም ነው ደስ አለኝ። የኔ ዩቲዩብ ማለት ሰዓት ሞልቼ ማለት 4500 ሰዓት ሞላውት። ከዛ $10 ቶሎ ብሎ ቆጥሮ $1800 ሀብት ያረገኝ። የሆነ በጣም ደስ አለኝ። እኔ ደስታ የእናንተ ደስታ እንዲሆን እኔ እንጃ። ወይኔ ደስታዬን መቆጣጠር አልቻልኩም። እንኳን ደስ አለሽ በሉኝ፣ ኮንግሬሽን በሉልኝ ጓደኞቼ። በጣም ነው ደስ አለኝ የእውነት። እናንተም እንደኔ ደስተኛ ሆናችሁ የእውነት እንጃ በጣም ነው ደስ አለኝ። መረቀኝ በጠዋት የእውነት ከእንቅልፌ ተነስቼ አሁን ነው የገባሁት። ገብቼ ሲያየው ኮንግሬሽን አለኝ። ሄሎ ገነት ብሎ ምን ብሎ ነጣፈልኝ? ሃፒ 4th of July enjoying our summer sale። ዋው የእውነት በጣም ነው ደስ አለኝ። አውሩኝ በእናታችሁ፣ ደስታዬን መቆጣጠር አልቻልኩም። እንግዲህ ማታ አብርሽ ከመጣው እንግዲህ ኮንግሬሽን በሻሻ ነው የምትሉት። የእውነት ያ ሰዓቱ ናፈቀኝ። ወይኔ እኮ መስራት ከጀመርኩት እኮ ሁለት ዓመት ጨርሼ ሶስተኛ ውስጥ ነው። ለካ ተቀምጦ በአንድ ካሽ ይለኛል። ወይኔ ሰላም ቤተሰቦች ኢትዮጵያውያን እና ኤርትራውያን ሰላም ነው። ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። ገኒ ዛሬው ተማደም እንትን እንዳትይ። ለማንኛውም እንኳን ደስ አለሽ የኔ ፈንደሻ። አደራ ራሴን አልተቆጣጠርኩም እያልሽ ነው። ዋ ነግሬያለሁ። እና እንኳን ደስ አለሽ። ደስታችን ነው። እንኳን ተሳካልሽ እህታችን። በጣም ደስ ብሎኛል እኔም ማለት ነው። እንዴ ሁለት ኮንግሬሽን ነው እንዴ ዛሬ በጠዋት? ወይ ጉድ! እንኳን ደስ አለሽ የኔ ውድ፣ እንኳን ደስ አለሽ። እኔ ልብሴን እያስተካከልኩ ነው። ሻንጣዬን ወስጄ ሻንጣዬን እየያዝኩት ፍንጥጥ ብዬ ወደ ኢትዮጵያ ቦሌ ውስጥ ነው የሚገኘው። ሞቅ ደመቅ አድርጉ፣ ዝም ብላችሁ አትስሙ። አንቺ ጨጨብዱ የት ልትሄጂ ነው? ተረጋጊ ሳሬ ተረጋጊ ብያለሁ። አንቺ በቃ አብርሽ እስከሚመጣም አልተቻልሽም። አብርሽ ሳይመጣ ከእሱን ተሳይሉ በቃ አንቺ ልትሄጂ ነው። ኧረ ተይ ተረጋጊ። ሰላም ቤተሰብ ሰላማችሁ የብዛ። ዝንዬ እንኳን ደስ አለሽ የኔ ውድ፣ እንኳን በጤና መጣሽልኝ። ደስታችን ነውና የእውነት በጣም ደስ ብሎኛል። እንኳንም እግዚአብሔር አምላክ ረዳሽ፣ የስደተኛው አምላክ ቅዱስ አማኑኤል እንኳን ረዳሽ የኔ ውድ። ከዚህ በኋላ ያለው ምንም አይመለከትሽም። እንኳንም ድምጿን አሰማሽ። የእውነት ቤት ውስጥ እየሮኩት ራሱ የአንድ እግር ጫማ ሀጣው። ረተኝ ኦ ማይ ጋድ! ዛሬ ምንም ስራ የለም፣ የመዳብ ስራ ቆሟል። እንግዲህ እየጨፈርኩት ዘና ፈታ እያልኩት ነው የምዋለው። ማንኛውም አብሬድ እስከምመጣው ድረስ ወይኔ ቸኮልኩት፣ ማታ እስከሚደርስ ድረስ ኮንግሬሽን እስከሚለኝ ድረስ ዋው! ግን የእውነት ልጅቷ ድምጿን ማሰማቷን የራሱ ጨንቆ ነበር። አረቦች ታውቂያለሽ በጣም መጥፎች እኮ ናቸው። ዋው ግማሾቹ እየሳቃችሁ፣ ግማሾቹ ደግሞ ዶላር እየቆጠራችሁ። የእውነት በጣም ደስ አለኝ። የኔ ደስታ የእናንተ ደስታ እንዲሆን ይመኛለሁ። አኒ በገገመድ ዱጋ እስቲ አብራራይነት ሂም ያከሚቲ ያከስቴ ሲንጀራሺ ከናኮ ኦይ ልብ ነገር ሲፈታ ከፈያ ከተ ሲነጋ ኮቲ ጉፍተና አልፋቶ ኮንግሬሽ ሲንጀር ኪኖአንሽ ጨጨብዱ ኮ በገገመድ አከሚቲ ሰዓቲ መቀጉች ፈተሽ ሰሩኮ ሰዓቲ ኩማ አፍሪፍ ዲበሸናን ጉች ፈደጀትሚ አኒ በገገመድ ዱጋ እስቲ አብራራይነት ሂም ያከሚቲ ያከስቴ ሲንጀራሺ ከናኮ
መዲና እየጨፈርሽልኝ ኮንግሬሽን ዋው 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 ቴንክ ዩ አንቺ ደግሞ መኪና ይዘሽ ነው የመጣሽው ይሄ ደግሞ ምን አይነት ጨፈራ ነው አንቺው يعني بالفيلم مكيانا تبعتي قوتت دولاري كما توقف إبا سدتنا قطر جتودا دوغا باي دسني جد واو እና ከእንቅልፌ ስነሳ በጣም ጥሩ ሰላም እንዴት ናችሁ? ሰላማችሁ በዚህ ይበልልኝ። እና ከእንቅልፌ ስነሳ በጣም ጥሩ ዜና ነው የሰማሁት። ዋው በጣም ደስ ይላል። ገኒ እንኳን ደስ አለሽ። አልፍ መብሩክሽ። ዝናሽም እንኳን ደስ አለሽ የኔ ቆንጆ። እንኳን ድምጿን ሰማሽ። እንኳን ያው ለጊዜ አስጨንቅሻል አንቺም እና እንኳን ደስ አለሽ። በጣም ደስ የሚል ቀን ነው ዛሬ። ሙሉ ቀን ደግሞ ደስ ያለ ቀን ያውለን አቦ። ከእንቅልፌ ስነሳ ጥሩ ዜና ነው የሰማሁት። የገኒ የማኖስማ ግን ገኒ ኧረ በለው ዶላሩ ታየሽ አይደል እንዴ? በአንድ ጊዜ ቀይ ልትሰጫት ነው እንዴ? አሮባን ተይ መጀመሪያ ብጫ ስጫትና ቀስ ብለሽ ከዛ ቀይ ስጫት ማለት ነው። አሁን በአንድ ጊዜ ዶላር ነፍ አገኘው ብለሽ እንደ በአንድ ጊዜ ቀይ ካርድማ ኧረ ይሄማ ጭካኔ 7 ነው ማማዬ። እና ተረጋጊ ገኒ የተረጋጊ ችግር የለውም። በዶላር ላይ ዶላር ብጨመር እኮ ይጠቅምሻል እንጂ ምንም እና መረጋጋት ነው። ልብስ መረተብ ምን ማቆሚና ቀጥታ ወደ ስራ ግቢ ወደ ስራ ዝም ብለሽ ግቢ እሺ። ሀርድ አታድርጊ እሺ። እንዴ ዛሬ ሆኖ ዶላር አገኘሁ ብለሽ ዛሬ ሀርድ ልትሰጫት ነው እንዴ አረባን? እና ለማንኛውም ደስታችን ነው። በጣም ደስ ብሎኛል። በእውነት ነው ደስ ያለኝ። እኔ እንጃ ሁልጊዜ እንደዚህ ከእንቅልፋችን ስንነሳ እንደዚህ ዜና እንስማ፣ ጥሩ ዜና ማለት ነው። መጥፎ ነገር አያሰማን እግዚአብሔር። እና በጣም ደስ ብሎኛል በሁለታችሁ እሺ። ሩጫውን ተይው እንዴ! ኧረ ግን ተይ አረጋጊው። ተይ ሩጫውን ተይው እንዴ! ማናት ደራይርቱ ወይስ ኃይለ ገብረስላሴ እንዴ? በጣም ሮጥሽ እኮ። ተረጋጊ ማማዬ። የት አላችሁ እናንተ? ምንድነው መቁመቁማ ታርጉላት? በለው ሳዑዲ ያሉ እንኳን እንቅልፋሞች ናቸው። ዱባይ በይሩቶች ዋ እሺ ስሙ ኩዌት የት ነው ያላችሁት? እንደ ገባ በሉ እንጂ መቁመቅ አርጉላት። ዛሬ ሰርጓ እኮ ነው። ዛሬ ሰርጓ ነው ያለ። መቁመቅ አርጉላት። አወገኒ አወይ መችሽ የኔ ውድ እንዴት ነሽ? ሰላም ነሽ? የሆነት በጣም ኮንግሬሽን አለ። ወይኔ በአንዴ ቀይ ሰጥቼ ሮጬ ወደ አገሬ ሊሄድ ነው። ሰርጌ ነው ዛሬ ሰርጌ ነው ዛሬ እንዴ አጨፍሩም እንዴ? ማንም እየጨፈረው አይደለም። እኔ ደግሞ ደስታ መጥቼ እዚህ ዝርግፍ ሲያደርግ የእውነት ድብልቅልቅ ብሎ የሚመጣው ሰው መሰለኝ። አይ ያለሆነች ለጊዜዋ ሞቅ ደመቅ እናድርገው። አላብርሽ ላኪለት ትንሽ ተረጋጊ እንዴ! በአንድ ጊዜ እንዴት? ኧረ እሷስ ማን አላት ያላንቺ እንዴ? አታሳዝንሽም? ይሄማ ራስ ወደድ ይባላል። እሺ ያንቺ ሲሳካልሽ በአንድ ጊዜ ቀይ ካርድ ሰጥሽ ከሄድሽማ ኧረ ይሄ ጭካኔ 7 ነው የሚባለው። እሺ ማማዬ እናረጋጊ። በጣም ደስ የሚል ነው። መቼ ነው ላብርሽ ነገርሽው? ብቻ ፕራንክ ነው እንዳትይኝ በኋላ ግን ነግሬሻለሁ። ላብርሽ ነገርሽ? እስኪ ንገረኝ እስኪ። በቃ ላብራሽ ዛሬ ምን ተሰማሽ? እንዴት ብለሽ አየሽው? መጀመሪያ በቃ ጋዜጠኛ ልሆንሽ ለጊዜዋ ሞቅ ደመቅ እናድርገው። አላብርሽ ላኪለት እውድ ፋን ይዞኝ ነበረ። በቃ ከትናንትና ዛሬ ይሻለኛል። ድምጤ ራሱ ማለት ከፍቷል፣ ትንሽ ተከፍቷል። እውድ አሁን ልደውልለው ነው እንዴ? ላብርሽ ልደውለው? እኔ እንጃ
ቀን ቀን ይተኛል እኮ እሱ። የሱ ስራ ማለት ለሊት ነው እንጂ ቀን አይደለም አይደል? ንገረው እንዴ ንገረኝ፣ ልደውልለት ንገረኝ እስኪ ደውዬ ልቀስቅሰው። እኔ እንጃ የተሰማኝ ነገር እስካሁን ራሴ መቆጣጠር አልቻልኩም። እውነቴን ነው የምልሽ። ወይኔ በጣም ነው ደስ አለኝ። ሳራ የሚባል ልጅቷ ማለት ከሷ ጋር እየሰራው ነበር። ከዛ እኔ ከፈለሽ አንቺ የኔ ስሪ፣ እኔ ደግሞ ሌላ ቀን ነው የሚሰራልሽ። እኔ ጨረስኩት የለኝም አልኳት። ይኸው የሷ ስራ ቆሜ በደስታ እያሳለፍኩ ነው። ወይኔ እንጃ ፋን ይዞኝ በቃ ሰርጌ ነው ዛሬ። ዋው ገነት ሰላማችሁ ይብዛ። እንዴት ናችሁ? እንኳን ደስ አለሽ ብያለሁ። ኮንግሬሽን እንኳን ደስ አለሽ። ደስታችን ነው። አሁን ነው እያየሁት ያለሁት ማለት ነው። እና በጣም ደስ ብሎኛል። እኔ ውድ ነገር እንኳን ደስ አለሽ ብያለሁ። ኮንግሬሽን ብያለሁ ብያለሁ። እሺ ውዴዋ በጣም ደስ ይላል። እንኳንም ደስ አለሽ። ደስታችን የልፋትሽን ዋጋ እንኳን አገኘሽ እልሻለሁ ውዴ። እንዴት ነሽ? ደህና ናችሁ ወይ? ሁላችሁም ሰላም ብያለሁ። እንኳን ደስ አላችሁ። በሉ ሞቅ ደመቅ አድርጉላት። በቃ ገባ በሏው። ገኒ ብቻ መጨረሻ ላይ ፕራንክ ነው እንዳትለን እንጂ ገባ ብላችሁ ያው ሞቅ አድርጉላት። እንግዲህ ኧረ የት አላችሁ እንደ ሰርጓ? የገኒ ሰርግ እኮ ነው። ምንድን ነው እንደዚህ ሚዜዎች አይታላችሁ? ኧረ የሚዜ ፈዛዛ ምንድን ነው የሚባሉ? የሚዜ ፈዛዛ የለውም። ለዛ እንዳትባሉ። ዋ ሞቅ አድርጉት። ሞቅ አድርጎ እንዲ ቀዘቀዛችሁት እኮ። ኧረ ፕራንክ የምን ፕራንክ? አይ አንቺ ወጥ ቀልዳለሽ። አክበረት እኔ እንደዚህ ደስ ብዬ ከነዶራሩ ለእናንተ እየላኩት። ኧረ የምን ፕራንክ አይኑን ይጥፋ እና ሞቅ ደመቅ አድርጉ። ኮንግሬሽን በሉ። ልጅቷ እኮ ድንግል ናት እንዴ! ደግሞ ሰርጌ ነው የምትይው? መሰፋቅ ቢሆነች ነው እምር መስራት እናቴ ደግሞ ላብርሰን ነገር ሰው ይክላል እንዴ? ምን ይሰራቻል? ቀላል ቀወጠችው እንዴ? እኔ እንዳልልሽ አላረፈውም። እሺ እልል እንዴት እንደሚባል ማለት ነው። ለዛ ነው። ለማንኛውም ጠይብ ደከመኝ እኮ ነው ብቻ የጠፉ ልቀስቅሳቸው እንዴ? ያንቺ እኮ ደግሞ በጣም ተአምር ተደርጎ ማይታወቅ እኮ ነው። በአንድ ጊዜ $10 ከ$10 ወደ 1000 በለው ታየኝ እኮ በየወሩ ብሩ ሲከመርልሽ ታየኝ። እራሱ መቁጠር አትችይም። በአንድ ጊዜ እንደዚህ ነው ያንቺ ማለት ለየት የሚያደርገው ከሌሎቹ። ያንቺ በጣም የሌሎቹ ምንም ድረስ አይቆጥርላቸው። ያው እንኳን እንዳሰላችሁ ይላቸዋል። ያንቺ ደግሞ ሁለቱንም በአንድ ጊዜ ደስ አድርጎ ነው ያመጣልሽ። አይገርምም? በጣም ልብሽ ነጭ ነው ማለት ነው። ሰዎች እንዴት ናችሁልኝ? ሁሉ ሰላም ነው ወይ? ሰላማችሁ እየብዛልኝ። እኔ በጣም ደህና ነኝ። አሁን ነው ማለት ነው የዛሬ ማታ 4 ሰዓት ላይ ተረኛ እንደሆንኩኝ ያየሁት ማለት ነው ያለሁኝ እና የሰላም ነሽ ወይ? እንዴት ነሽ? እንኳን ደስ ሳለሽ ኮንግራ ብያለሁኝ። እና ይሄ መኪናውማ ማለት ነው ኢትዮጵያ ውስጥ ዩቲዩብ ስትሰሪ በመኪናው እንደዚህ ቁልትልት እያልሽ ማለት ነው ፕራንክ ምናምን ስትሰሪ እንደዚህ ነው። በቃ ከታች ነው የምጨፍሪው ማለት ነው። ከታች አየችው እንደወንዱ እንዴት እንደሚያሽቋለጥ ሰሪው ወይስ እውነትሽን ነው?
እውነትሽን ከሆነ በጣም ደስ ይላል። እንኳን ደስ ያለሽ፣ እንኳን አደረሰሽ፣ እንኳን ለዚህ አበቃሽ እልሻለሁ። ግን እኔ አለየውትም ድራማ ይሁን እውነት ይሁን ቀልድ ይሁን አለየውትም እና ለማናቸውም እውነት ከሆነ እንኳን አደረሰሽ። አክብረት ብቻዋን ታገለች እንዴ አንቺን ለማስደሰት ሰው አልገባም ዛሬ ማለት ነው። እንኳን ደስ ያለሽ የኔ ፍቅር የኔ ልዩ የእውነት እኮ ነው የምትወጂኝ በ100% የኔ ልዩ። ማንኛውም አረኩላችኋ ፕራንክ እንዴ ሌሎቹ ፕራንክ እየተደራረጉ እኛ ደግሞ ፕራንክ ለምን እናናረግም? ፕራንክ ነው አረጋቸው ሁላችሁ። ፕራንክ ይመስላል ምክንያቱም ማለት ነው በአንዴ ዶላሩንም ምኑንም በአንዴ እንትና ለልኝ ስትል እንደው ትንሽ ጥርጣሬ ውስጥ ሳይገባ ፕራንክ ነው። ይኸው እየሳቀችብን እውነት። ኧረ በስመ አብ ተይ ገኒ ተይ። ኧረ በስመ አብ የስራሽን ይስጥሽ። ፕራንክ ገብርኤል አባቴማ እውነት ብላ እኮ መረቀችኝ። አንከበረት አበዛሽ፣ ትዕግስት ፈተና ዶላር እየላኩልኝ ሻንጉሊት ታደሉ። ወይኔ ፕራንክ አረኩት። ማንኛው ወይ ገኒ እኔ እየተከራከርኩልሽ አይወድላትም እያልኩ ትገርሚያለሽ። ፕራንክ አደረግሽና እንቅልፌን ትቼ ይህ ሁሉ ድካም ያፈራርዳል። እውነት ይሄ ለአረቡ አይደለም ጭካኔ ሰባት ያደረግሽው ለኛ ነው። ነቄነሽ ግን ማናት እንዴ? ይሄ ነገር ፕራንክ ነው እንዴ ያለችው ገና ከመግባቷ አንበሳ። ስንት የተሸወዱ አሉ እልል እያሉ ወይ በሌለ ጎናቸው ቁርስ እንኳን ሳይበሉ ለሷ እልል። በድጋሚ እንኳን ደስ አለሽ ውዴዋ። ሰላም ነሽ? ደስታዬ ነው። በጣም ነው የተደሰትኩት ማለት ነው። እውነት ለመናገር በጣም ያላሰብኩት ነው። እንኳንም ደስ አለሽ እሺ ውዴዋ። እልል ብያለሁ፣ አሁንም ብያለሁ ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ። የሆነ ፕራንክ ምናምን ነው የመሰለኝ ግን ቢሆንም ያው ማታ አባታችን ባለበት በጣም ደስ ሲለን ነበረ። አሁን አንቺ ፍርጥርጥርጥ አደረግሽው እና አብሪሽ ባለበት ነው ሞቅ ደመቅ የሚለው ማለት ነው። እና መጀመሪያ ያው አንቺ ሞቅ ደመቅ ብሎ እንዲያገኙ ብለሽ ነው አስቀድመሽ የተናገርሽው። ያው አላስችል ብሎሽ ነው ደስታሽን ለመናገር ማለት ነው። ማንኛውም መልካም ነው። እግዚአብሔር የተመሰገነ ይሁን ሁሉም ለዚህ ላደረሰሽ የልፋትሽን ዋጋ ስላገኘሽ በጣም ነው የተደሰትኩት። ወደዋ በርቻ ይዞሽ እግዚአብሔር አምላክ ሀገራችንን ሰላም፣ ፍቅር፣ አንድነትን ያደርግልን። እኛም እንደዚህ እንደተደሰትን ሀገራችንን ገብተን እዚሁ እንድንደሰት ሀገራችን ሰላም ሆና እንድንደሰት የሱ ፈቃድ ይሁንልን። አይዟችሁ፣ በርቱልን፣ በጸሎት በርቱ እናንተ። ሮዚ ነቄነሽ፣ ሮዚ ልክ ብለሻል። እኔ ጠንቅቄ አውቃለሁ። እውነት የሆነ ነገርና ከአንደበቷ ያስታውቃል እኮ። እንዲህ ቀዝቅዛ ታወራለች። ቀዝቅዛ እኮ ነው ያወራችው። ቀዝቅዛ ኧረ እንዴት ተቀዝቅዞማ አይወራም። ይሄ እኮ ሲሆን ይሄኔ ከላይ እስከታች እየተቀመጠች እየተነሳች ነበር የምታወራን ማለት ነው። እና አክበር ወይ እመቤት ገና ነቅ ያላለችም አሁንም እዛው ነሽ ማማዬ። ወፍ የለም ዝም ብላ ነው ገና የምትጫወትብን። እመቤትዬ ወፍ የለም። ምንም ሆነ እንግዲህ እኛ ጋር አይደለም ዩቲዩብ ላይ ነበረ። እዛው ላይ ፖስትችው ነው ብዙ ተመልካች እንድታገኝሽ። ገብርኤል አባቴ አልነቃሽም እንደ እስካሁን ድረስ? እኔ ወዲያው ነው ድምጿን ስሰማ የገኒን ድምጽ ስሰማ ነው የነቃሁት። ምክንያቱም እንደዚህ አይደለም የሚወራው ማለት ነው። የምትናገረው ሁላ ሊጠፋባት ይችላል ማለት ነው ስታወራ። እንዴ ይሄ እኮ የልፋቷ ውጤት ነው። አረ እንዴ ለይታችሁማ ማወቅ አለባችሁ። አይ ፕራንክ ከእንቅልፍ የተነስቼ በቃ ከዛም ራሱ ወደ ሻወር ወስጄ ተመልሼ እሷ ጋር ነኝ እስካሁን ያለሁት ሰዓት ማለት ነው።
እና ለማንኛውም ይመቻት። ምንም ማድረግ አይቻልም። እንግዲህ ተሸውደናል። እያዳመጥኩት ነበረ ምክንያቱም ከላይ ያው ደስታሽ እንዲደሰኔ በፊት ታየው ማለት ነው። እውነት መስሎ ነበር የዶላርም እንትን ሳየው ከላይ ከዛ እያደረ ነቃ እያልኩ መጣው ማለት ነው። በፊት አንተን አላልኩኝም ማለት ነው። ፍራግ ሆነ ምን ሆነ ታይቶች ነው እንግዲህ ወደፊት ያው አይቀርም። ክክክክባለች ስንት ቁጥር ነው የጻፍሽው? አቤት አንቺ ሁልጊዜ መሽካካት ይቀራል ብለሽ ነው። ትንሽ ቆይተሽ ሂጂውና ዩቲዩብ ላይ ስሚ ድምጥሽን። እንደዚህ መጣላት እውነት ነው ወይስ ውሸት ብዬ ልጠይቅሽ እያልኩ ራሱ ዝግጅት ላይ እያለሁ ነው። አንቺ እንግዲህ ከቻልሽው ማለት እሷ ፕራንክን ያለችው ማለት ነው። እና እኔ ያው ፕሮሰሱን ስለማላውቀው $10 ቆጠረልኝ። መጀመሪያ 2500 ሰዓት ሞላሁ አለች። በለው ፎልስ ቲቸር በያቴችን እንዲሁ ንፋ ገብሬ ነች። ከዛ እንደገና $10 ወዲያው 2500 ሰዓት ሞላው $10 ቆጠረልኝ። ከዛ ወዲያው ሆኖ 1000 አለች። እንግዲህ ይሄን ይመስላል የዛሬው ፕራንክ ሰራችልን። ለማንኛውም እኔም ወደ ገብረ አባቴ እኔ እኮ ቤት ገብረ አባቴ አትመስለኝም ነበር እና ወደ አንቺ ልመጣ ነበር። እኔማ ፕሮሰሱ እንዴት እንደሆነ ልትነግሪን እኛ አላርፈውም። ስንት ሰው በቃ እንቅልፉን ትቶ እንደዚህ ሰፍ ብሎ ስራውን ትቶ ያንቺን እንትን ደስታ እንትን ሊልሽ አብሮሽ ሊደሰት ሲቆም አብሮሽ አንቺ እንደዚህ ትሆኛለሽ። ግን የእውነተኛው ቀን አሁን የጥርጣሬ አለ። ከአብሮሽ ወይ ከይዊ ካልሰማን አናምንሽም። እሺ ሁለተኛ ከዛ $10 ቆጠረልኝ። ትንሽ ቆይቶ ደግሞ $1000 ቆጠረላት። ወጥሽ ደግሞ ይሆናል ቅርብ ቀን ማለት ነው። ጠብቂ እና የሚኞትሽን ፈጣሪ አምላክ ጨምሮ ይስጥሽ እና ሁላችሁ ይስጣችሁ። ገኒ የተመኘችውን በሙሉ ገብርኤል አባቴ ነኝ መቤት የሚለው ወይም ፍራንክ ይሄን ይመስላል። ከኔ ጋር ስራ ነበራችሁ በጣም ነው ማለት ሰው አንድ ሰው ፕራንክ ያረጋል። እኔ ደግሞ እናንተ ስንት ሰው ነው? 79 ሰው ነው ፕራንክ ያረኩት። ማንኛውም የተረፉ ደግሞ ያልሰሙ ልጆች ደግሞ ማታ ሞቅ ደመቅ ያረጋሉ።